ጉግል ጄሚናይ ውስጥ ስለ ኢሜይላችን አንዳንድ ጥያቄዎች ስንጠይቀው የእናንተን ኢሜይል መልእክቶችን በቀጥታ ማየትና ማንበብ አልችልም፣ እንዲሁም የእናንተ ኢሜይል አካውንት ኢንቦክስ ውስጥ ገብቼ መፈተሽ አልችልም። the same is true for ጉግል ድራይቭ ውስጥም ያለ ስጠይቁት የእናንተን ጉግል ድራይቭ መፈተሽ አልችልም ሲላችሁ ምን ማድረግ አለብን? ሴቲንግ ውስጥ ገብተን ፐርሰናል ኢንቴሊጀንስ ውስጥ ኮኔክትድ አፕስ ሚላለ ኮኔክትድ አፕስ ኦን ማድረግ አለብን። ኦን ካላረግን አይሰራም። እነዚህ ደግሞ የተለያየ አፖች አሉ። ኢሜይል አለ፣ ዩቲዩብ ኮኔክት ማድረግ አለብን፣ የመሳሰሉ ዲፈረንት አፖች አሉ። እነዚህ ኮኔክት ማድረግ አለብን። ካንቫም አለ እንደምታዩት። ይህንን ኮኔክት ካላረግን መቼም ጉግል ጄሚናይ ውስጥ ጠይቀን መስራት አንችልም። ይህንን ለማድረግ ደግሞ መጀመሪያ ምን ማድረግ አለብን? ጉግል ድራይቭ ውስጥ እንዴት ነው ፋይል የምናስቀምጠው የሚለው ነገር ደግሞ አለ። እሱ ደግሞ ጉግል ድራይቫችን ውስጥ ገብተን አሁን እንደምታዩት ካሁን በፊት ያስገባኋቸው ፋይሎች አሉ። አሁን አዲስ ፎልደር ክሬት እናርግ። አዲስ ፎልደር ክሬት አድርገን እናስገባለን ማለት ነው ፋይል። አሁን እንደምታዩት አዲስ ፎልደር ክሬት አድርጌያለሁ። አዲስ ፎልደር ውስጥ ደግሞ ኒው ፋይል አድ ማድረግ አለብኝ። አድ የምናደርገው ደግሞ የተለያዩ ፋይሎች ነው አድ የምናደርገው። እዚሁ ውስጥ ከኮምፒውተሬ ነው አክሰስ ማድረገው። አሁን ኢሜጅ አለ፣ ፒዲኤፍ ምናምን የመሳሰሉ የተለያዩ እንትኖች 3 ፋይል አድ አድርጌያለሁ። አድ ካረኩ በኋላ ምንድን የሚለው ነገር ደግሞ እናያለን ማለት ነው። አሁን እነዚህ የተለያዩ 3 ፋይሎች አድ አድርጌያለሁ። እነዚህ ፋይሎች ደግሞ ካልፈለግኩች 3 ነጥብ አለች፣ ዳውንሎድ ማድረግ እንችላለን። ሪኔም ሼር ምናምን ማጥፋትም እንችላለን ማለት ነው። አሁን ስለ ኦቨርኦል የጉግል ድራይቭ አሁን ደግሞ እንዴት ነው ጉግል ድራይቭ አድርገናል። ጉግል ፎቶችን እንዴት ነው ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ እንዴት ነው አድ የምናደርገው ለሚለው ደግሞ ጉግል ፎቶ ብለን ሰርች እናደርጋለን። በስልክም በፒሲም ችግር የለውም፣ በሁለቱ ይሰራል ማለት ነው። ፕላስ ምልክት አለች፣ ፕላስ ምልክታ ተጭነን ኢምፖርት እናደርጋለን ማለት ነው። አሁን እዚህ ጋር ለሳምፕል የሚሆን የተወሰነ ፎቶዎች ኢምፖርት እናርግ። አሁን እንደምታዩት ኢምፖርት አድርግ ያለው እነዚህ ኢምፖርት የሆኑ ፋይሎች ናቸው፣ ፎቶዎች ማለት ነው። ከዛ አፕዴት ስትሉት ይመጣል ማለት ነው። አሁን በዚህ በሌፍት ሳይድ ያሉ እንትኖች እንደምታዩት ቪዲዮ ካረግን ካሁን በፊት ያስገባሁት ቪዲዮ አለ፣ ምን ያህል ስቶሬጅ አላችሁ ምናምን የሚለው ነገር ደግሞ እዛ ማየት ትችላላችሁ። ኦኬ አሁን ወደ ጉግል ጄሚናይ እንመለስና አት ጂሜይል ብላችሁ ስትጽፉት ኦቨርኦል የኢሜይላችሁ እንትን ነው የሚያወጣላችሁ ዘርዘር ማለት ነው። ከዛ ከባለፈው ሳምንት የመጡ ኢሜይሎችን አጠቃለህ ንገረኝ አልኩት። አሁን የቅርብ ሳምንት በዚህ በቅርብ ሳምንት የመጡ ኢሜይሎችን አናላይዝ ያደርግልኛል ማለት ነው፣ ይሰጠኛል በየፓርት አድርጎ ማለት ነው። አሁን ይሄ መጀመሪያ ባላረግ ኖሮ አይሰራም ነበር። አሁን ኮኔክት ስላረኩት ነው። እንዲሁም ጉግል ድራይቭ ብላችሁ ጉግል ድራይቭ ብለን ስንጽፍ ደግሞ አሁን ስለ ጀነራል የሆነ ስለ ጉግል ድራይቭ ያለው ይዘቶች ወይ ደግሞ ፋይሎችን ነው የሚሰጠን ማለት ነው። ስፔሲፋይ ማድረግ እንችላለን፣ ስፔሲፊክ አድርገን መጻፍ እንችላለን። እንዲሁም ጉግል ፎቶ ብለን ጉግል ፎቶ ብለን ስንጽፍ ደግሞ ስለ ጉግል ፎቶ ያለ ኦቨርኦል ነው የሚሰጠኝ። አሁን እዚህ እንደምታዩት የጉግል ፎቶ ውስጥ አድ ያረኩት ይሰጠኛል ማለት ነው። ስፔሲፊካይ ሲያደርገው ደግሞ በቅርብ አድ ያረኩት አሳይን ስለው ደግሞ አሁን በቅርብ አድ ያረግነው ፎቶዎች በዚህ መልኩ ያሳየናል ማለት ነው። ሌላው ደግሞ ምንድነው ራሱ ጉግል ድራይቭ ውስጥ ኮኔክት ስላደረግነው እቺ ጉግል ጄሚናይ ያለች ማለት ነው። እዛ ጉግል ድራይቭ ውስጥ ደግሞ እንዴት ነው የምንጠይቀው የሚለው ነገር አሁን ጉግል ድራይቭ ውስጥ ግብቻ ያለው እዛ ውስጥ ደግሞ ጄሚናይ ስላለች ጉግል ጄሚናይ ምልክት ስላለች እሷን ተጭኔ አናላይዝ ማድረግ ይችላሉ ማለት ነው። እንዲሁም ጉግል እዚህ ጂሜይላችን ውስጥ ደግሞ ይቺ ከርሶራ ነካ አድርገን ደግሞ አናላይዝ ማድረግ መጠየቅም፣ ለምሳሌ ሰማራይዝ ማይ ሪሰንት ኖቲፊኬሽን ኦን ኢሜይል ያለ በቅርብ እንትኑ ያሉ ኖቲፊኬሽን አናላይዝ አድርግልኝ ስለው እነዚህን እዛ ውስጥ አናላይዝ ማድረግ ይችላል ማለት ነው። ኖርማል አፕሎድ ማድረግ ከፈለግን ደግሞ ፕላስ ምልክቷን ተጭነን ደግሞ የፈለግነውን ፋይል
አድ አድርገን አሁን እዚህ ጋር አንድ ፒዲኤፍ ሪቪው እንዲያደርግልኝ እዛው ስፔሲፊካሊ ስንፈልግ ማለት ነው ስፔሲፊካሊ አንድ ፒዲኤፍ አስገብተን ሪቪው እንዲያደርግልን ማድረግ እንችላለን ማለት ነው። ፕላስ ምልክቷን እየተጫን አሁን እዚህ ጋር እንደምታዩት ስለ ኦቨርኦሉ ስለ እንትኑ ፋይሉ እንደዚህ ይሰጠኛል ማለት ነው። ኦኬ አሁን ደግሞ ስለ ፎቶ አሁንም ስፔሲፊክ ፎቶ ከፈለግኩ ደግሞ እዚህ ፎቶስ የሚለውን ከነካው በኋላ አንዷን ሴሌክት አድርጌ ኢንሰርት አረጋትና ስለ ፎቶ ምን እንዳለ ደግሞ ፎቶ ውስጥ ሪቪው እንዲያረጉ ፎቶ ምን እንደሆነ ማለት ነው። እዚህ አድ ያረኩት ሪቪው ዚስ ኢሜጅ ብዬ እንትን ሳረግለት በዚሁ መልኩ ሪቪው ያደርገዋል ማለት ነው። እንዲሁም እዚህ እንትን ከፈለጋችሁ በጣም ዲፕ የሆነ ሪሰርች ደግሞ ለምንድነው የምጠቀሙ ይለው ነገር ደግሞ እዚህ ዲፕ ሪሰርች የሚለው እናረጋለን። ይሄ ሁሌ ባናረገው ይመረጣል። ስለ ኢትዮጵያ ሶላር ኃይል እድገት ጥልቅ ትንተና አድርግልኝ ብለን ስንጠይቀው ዲፕ ሪሰርች ኦን ስናረገው በጣም በዲፕሊ ዲቴይል በሆነ እንትኑ ጥናት ጽሁፍ ይሰጠናል ማለት ነው። በዚህ መልኩ ሰጥቶኛል ማለት ነው። እዚህ ደግሞ እንትን አጭር የሆነች ቪዲዮ አድ ላረግ ነው። ይችን ቪዲዮ ደግሞ ቀደም ፎቶ ነበር ሪቪው ያደረግ ነው። አሁን ደግሞ ይችን አጭር የሆነች ቪዲዮ አዳርገን ስለ ቪዲዮ ደግሞ ምን እንደሆነች እንትን ሪቪው እንዲያደርግልን እንጠይቀዋለን ማለት ነው። እዚህ አፕሎድ የምናደርገው ፒዲኤፍ ሊሆን ይችላል፣ ኢሜጅ የፈለግነው አድ ማድረግ ስለምንችል እዚህ ጋር ሪቪው እንዲያደርግልን ስለ ቪዲዮ በዚህ እንጠይቀዋለን ማለት ነው። ዋት ዜይ አር ዱይንግ ምን እየሰሩ እንደሆነ እዚህ ኢሜጅ ውስጥ ያሉ እዚህ ቪዲዮ ውስጥ ያሉ እንትኖች 18 ሰከንድ ነች እንደምታዩት። በዚህ መልኩ ሪቪው ያደርግልናል ማለት ነው። ጉግል ፎቶ ውስጥ እዚህ የራሱ ፕላስ ምልክታት ተጭነን ደግሞ ስፔሲፊክ የሆነ እንትን ከጉግል ፎቶችን የቀደሙ ያየነው ኢን ጀነራል ነው። ደግሞ ስፔሲፊካሊ ስለ ኢሜጅ እንትኑ ስፔሲፊክ አንድ ሴሌክት አድርገን ጉግል ፎቶ በዛውም እንደምንሰራ ነው። ቲንኪንግ ሞድ ከፈለጋችሁ በጣም አስቦ ምናምን እንዲሰራልን ስንፈልግ ቲንኪንግ ሞድ ማድረግ እንደምንችል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ላለሁ። ቀጣይ እስከምንገናኝ ደህና ሁኑ። ቲንኪው